ሰላም ውድ ሀገሬ ልጆች ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ውድ አዳም ኢትዮጵያ መካነ ሰላም ተከታታዮች የቻናሌ ተከታታዮች እንዴት ናችሁልኝ? ደህና ናችሁ? ሁሉ መልካም ሁሉ አማን ነው። ዛሬ ደግሞ ከች ያለው ቤተሰብ እስኪ እንግዲህ ከች ያልኩበትን ምክንያት በደንብ አድርጌ አብራራላችኋለሁ። ለሁላችሁም ትምህርት ይሆናል። በደንብ አድርጋችሁ ቪዲዮውን እስከ መጨረሻው እንድታዩ ማለት ነው። እና ላይክ ሰብስክራይብ ያላረጋችሁ ደግሞ ላይክ ሰብስክራይብ አድርጉ። ሁሌ እንዲደርሳችሁ ደግሞ የደወል ምልክቷን በማጥቆር ቤተሰብ በመሆን ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ሁሌ እንዲደርሳችሁ ደግሞ የደወል ምልክቷን በመንካት በማጥቆር ሁሌ ይደርሳችኋል ማለት ነው የምለቀው ቪዲዮ። እና ፋሚሊዎቼ እንኳን ደህና መጣችሁ እያለሁ ዛሬ ከች ብያለሁ ማለት ነው ቤተሰብ። እና ደግሞ በጣም አመሰግናለሁ በዛ አጋጣሚ ማለት ነው። ሁላችሁም አመሰግናለሁ እህቶቼ። እና ዛሬ በሆነች ጓደኛ ህይወት ታሪክ ነው የመጣሁት ማለት ነው። እና እስኪ በጣም ነው የምታሳዝነው ማለት ነው። ታሪኩ አሳያቸዋለሁ። በስልኬ ለራሱ የላከችልኝን በውስጥም ለራሱ አውርቻት ነበር ማለት ነው። ብቻ ህይወት አንዳንድ ጊዜ በጣም ከባድ ነው። ህይወት ለአንዱ ዳገት፣ ለአንዱ ሜዳ፣ ለአንዱ ደልዳላ ናት እና በጣም አንዳንድ ጊዜ በምንም ዙሪያ መሰላችሁ እኔ በዚህ ጉዳይ በጣም 2-3ም ሰርቻለሁ። ከአሁን ቀደም የሌላ ሰው ማለት ነው እንደዚሁ እህቶቼ ገንዘባቸውን ያዙ ነው የሚለው። ዛሬ ነገም ቢሆን ገንዘባቸውን ያዙ እባካችሁን ነው የምለው። እና የእሷ ደግሞ በታሪክ በጣም ነው የሚያሳዝነው ማለት ነው። በጣም በቃ ያልሆነ ማለት ነው። እርግጥ እንደዚህ አይነት ነገር የተለመደ ነው፣ ግን በጣም ከባድ ነው። አንዳንድ ጊዜ ባመኑት ሰው የኔ ባሉት ህይወቴ ትዳሬ ለተባለው ሰው በጣም ከባድ ነው። ሌላ ነገር ሲፈጸም በሌላ ነገር ክደት ሲመጣ በእንደዚህ አይነት ነገር በጣም አስፈሪ ነው። እርግጥ ትዳርም ለሰው ልጅ ወሳኝ ነው፣ ግን በአግባቡ ሲሆን ደስ ይላል። ብቻ በጣም ከባድ ነው ህይወት ቤተሰብ። እና እስኪ ቪዲዮውን እስከ መጨረሻው ተከታተሉ፣ አሳያችኋለሁ። እና ማሰብ አለብን። በተለይ ቤተሰብ ላይ ምንም ለማድረግ አስቸኩል። ሁሉ ነገሩን ለቤተሰብ አንተን አሳውቁ ማለት ነው። ፍቅርም ቢሆን እኮ ይደርሳል። እባካቸውን እህቶቼ ተመከሩ ማለት ነው። እና የምር በጣም ነው ያሳዘነችኝ ልጅቷ። ውስጥ ምናምን ለራሱ አውርቻት በቃ ልነግራችሁ አልችልም እንዴት እንዳሳዘነችኝ ማለት ነው። በቃ በጣም አለቀሰች። ህይወት ሁሉ ነገር አስጠልቶኛል አለች። እና ምን መሰላችሁ በጣም ነው የምታሳዝነው ሁኔታዋ ማለት ነው። አሁን አሳያችኋለሁኝ የምር ማለት ነው። በጣም አንዳንድ ጊዜ ህይወት ከባድ ነው ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ ነው። ልጅቷ ምን መሰላችሁ ባል ነበራት። ባልተቤቷ ከዳት ማለት ነው። ስለፋበት የኖረችውን ቤቷን ምናምን ከዳት። እና እንኳን ያሳያችኋለሁ እየላከችልኝ ማለት ነው። እንደዚህ ደግሞ አይታያቸውም መሰለኝ። አይታየም በደንብ አይነበብም መሰለኝ። ምን ይላል መሰላችሁ? ሰላም አዳም እንዴት ነሽ? ወይም ስደውልልሽ አታነሽም ይላል። እስኪ ተጠነበባችሁ ማለት ነው። እና እኔ በጣም ከፍቶኛል። የከፋኝም ምክንያት ምን መሰለሽ እህቴ፣ ባሌ አለች። ባሌ እያነበብኩላችሁ ነው ቤተሰብ። ባሌ ቤተሰቦች ጋር ቤተሰቦቹ ቦታ ሰጥተውት እዛ ቦታ ላይ የነበረ ቤት የሰራ ነው። እና እኔ ደግሞ በጣም ደክሞኝ ነበር እና ቤቱን ሰርቼ ቤቱን ጨርሼ አገሬ ለመግባት በጣም እየጓጓሁ ነበረ። እና ቤቱ ተሰርቶ ታበቃ በኋላ ባሌ ሌላ ሚስት አግብቶ እየኖረ ነው አለች። ቤቴ ለምን እንደዚህ ታደርጋለህ? ቤቱን አካፍለኝ ስለው የምን ቤት ነው? ቦታው እኮ የእናትና የአባቴ ነው፣ የቤተሰቦቼ ቦታ ነው። አባቴ ሰጥቶኝ እንደሰራሁ አታውቂም እንዴ? ምን አይነት ነው የምታወሪው? የምን ቤት ነው? ቦታው አባቴ ሰጠኝ ነው ብሎ ከዳኝ፣ ሸመጠጠኝ። እኔ መቼም ይሄን ያደርገኛል ብዬ ይሄ ይሆናል ብዬ
በህልሜም በእውኔም አስቤ አላቅም። አምኜዋለሁኝ፣ ሙሉ ለሙሉ አምኜዋለሁ። ስላመንኩት ያው ቤተሰብ ስለሚያውቁኝ ቦታ ሰጡት ብዬ ቤቴ ብዬ ደፋ ቀና ብዬ ታውቃላችሁ ስንት መከራ እንደሚደርስብንና ደፋ ቀና ብዬ ቤቴን አቆሜ ነገ ልግባ ዛሬ ልግባ ቤቴን ጨረስኩኝ፣ ደከመኝ፣ ተሳነኝ፣ በቃ እጀረፍ ልበል ስል ዱብዳ ነገር መጣብኝ። አግብቻለሁኝ አለኝ። እንዴት በቤቴ እንደዚህ ታረጋለህ ስለው እንዴ አባቴ እንደሰጠኝ አሁንም ደግሞ አባቴ እንደሰጠኝ ረሳሽ እንዴ? የአባቴ ቦታ እኮ ነው፣ የምን አባሽ ቤት ነው? ቤቱ አይገባሽም ብሎ አለኝ ትላለች ባለ ታሪኳ ማለት ነው። እና እህቴዋ ህይወት በጣም ከብዶኛል። በእኔ የደረሰ በማንም አይድረስ። እና አንዳንድ እህቶች እንደኔ የሚሞኙ የሚሸወዱ አሉ። አማት ቦታ ላይ ባል ቤተሰቦች ሰጠኝ አለ ቦታ ላይ ቤት መስራት የለባቸውም። እኔ አምኜ የስንት ዓመት ልፋቴ ከንቱ ቀርቷል። እና ተኔ ይማሩ እህቴ፣ በዩቱብሽ ልቀቂው አዳምዬ ስሜን ሸሽገሽ ብላለች ባለ ታሪኳ ማለት ነው። የምር በጣም ነው ያሳዘነችኝ። እና አቤት እህቴ እንዴት ነሽ? በርቺ፣ አይዞሽ፣ ጠንክሪ፣ ሁሉም ነገር ያልፋል። ደግሞ እደውልልሻለሁ አልኳት እኔ ደግሞ ማለት ነው። እና ብቻ ወይኔ ህይወት በጣም ከባድ ነው። እሺ ህይወት ለካ እንደዚህ ናት፣ ዳገት ውጣ ውረድ ናት። የኔ ደግሞ በጣም ይለያል እህቴ ያለች ምስኪንዬና የምር ማለት ነው በጣም ያሳዘነችኝ ከምነግራችሁ በላይ እንዴት እንዳሳዘነችኝ በውስጥ ለራሱ ይሄን ከላከች በኋላ ደውዬላት ማለት ነው ይህ ብላ ነው ያለቀሰችው። እንዴት እንዳለቀሰች እንዴት እንዳሳዘነችኝ። እኔ ደግሞ እንደዚህ አይነት ነገር አልችልም። እና እህቶቼ ማለት ነው እና በፍቅር ላይ ጠብ አለ። አንድ የምነግራችሁ አሁን እቺ ለሰው ትምህርት ይሆናል ባለን በፍቅር ላይ ጠብ አለ። እኔ ሚስቴዋ፣ ውድዋ፣ ፍቅሬዋ እኔ አልችልም፣ አቅም የለኝም፣ እንደዚህ ቦታ ቤተሰብ አለኝና ቶሎ ላኪና ቤት እንስራ፣ ቤት እናቆም የሚሏቸውን አትስማሙ። ከተስማማችሁ ደግሞ ቤተሰብ አላችሁ አይደል? አባት ቢኖር እናት፣ አባት ባይኖር እናት ልትኖር ትችላል። እናት ባይኖር ወንድም አጎት ይኖራሉ። ከዛ እንደዚህ የኔ ቤተሰቦች ቦታ ይሰጡናል፣ አንቺ ብሩን ላኪና ቤት ልስራ ለሚላችሁ ወንድ ምንድን ነው መሰላችሁ? መጀመሪያ ለቤተሰብ ታማክራላችሁ። ለቤተሰብ አማክራችሁ ቤተሰብ ይሄዳል። ሄዶ ተፈራርሞ ወረቀቱን አንዱን ወረቀት የአንቺ ቤተሰብ ይዛል፣ አንዱን ደግሞ እሱ ይዛል ማለት ነው። ኮፒውን እንደዛ ነው እንጂ ዝም ብለሽ አገባሁት እንደዚህ ሞትኩልሽ ሄድኩልሽ አለኝ ቦታ እዛ ላይ ነው። ቦታውን ተቻለኝ ለመስሪያው ደግሞ ወር እየሰራሁ ልካለሁ። እንደዚህ አይነት ነገር አትግቡ እባካችሁ እህቶች፣ እባካችሁ ተመከሩ። ኧረ ተው እህቶች ወታው። እኛን እኮ የሚመክር ብዙ ሰው ነው ያለው። ግን እንደዚህ ደግሞ የራሴ የቅርብ ሰው እንደዚህ ተካርቶ እንደዚህ ሆኖ ስታዩ በጣም ነው የሚያንገሸግሸው። በጣም የምር ነው የምላችሁ። ከዚህ ቴክስቶችን የሳወራት እንዴት እንዲያሳዝነችኝ ስታለቅስ አብሬያት አለቀስኩ ማለት ነው። ለምን እንጎዳለን? የምንሰራው ከሰው በላይ የምንኖረው ከሰው በታች። ኧረ ተው፣ ለምን እንደዚህ ይሆናል? እህቶችና አወቁበት። ገንዘባችሁን ያዙ፣ ገንዘባችሁን በአግባባችሁ ያዙ። በዛ ላይ ደግሞ እንደዛ ታረጋችሁ ቤተሰብ አስተዋውቁ። ቤተሰብ ሄዶ ማየት አለበት። ቤተሰብ ሄዶ መፈራረም አለበት። እና እንደዛ ማድረግ አለባችሁ። ወደድኩት እያላችሁ እንደዚህ አይነት ላይ አትውደቁ እላችኋለሁኝ። እና የዛሬ ቪዲዮ ይሄን ይመስል ነበር። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ቪዲዮን ደግሞ ከነ መጨረሻው ተከታተሉት። ቤተሰብ ቪዲዮን እስከ መጨረሻው ተከታተሉት ማለት ነው። ጥቅም አለው፣ ይጠቅማችኋል። ለእኛ ለቅመሞች የሚጠቅም ነው ልጅቷ ማለት ነው። ማንም እህቶች እንደኔ እንዳይጎዱ እንደኔ አይነት የጀመሩ ሊኖሩ ይችላሉ እና ሊጀምሩም ያሉ ይችላሉ ብላ ነው እና ይሄን ይዤ ያቀረብኩት። ቤተሰብ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። ቻው፣ ደህና ሁኑ። ባይ ባይ። በቀጣይ ቪዲዮ እንገናኝ።